አርበኛ ደረጀ በላይ አንድነቱን በሚመለከት በሰጡት መግለጫ የአመራር ምደባውን መክረንበት የተከወነ ነው ብለዋል። ዝርዝር መግለጫውን ይዘናል። ፓትርያርክ አቡነ ማትያስ በጥምቀት በዓል አከባበር ላይ አለመገኘታቸውን ተከትሎ ከፕትርክናቸው ተነሱ በሚል ለተሰራጨው መረጃ ምላሽ ተሰጥቷል። ስለ አቡነ ሳዊሮስ የተሰማም ነገር አለ። የብልጽግናው አገዛዝ በምዕራብ ጎጃም ቋሪት በታቦት ላይ ተኩስ ሲከፍት፣ በባህር ዳር ጥምቀት ጭፈራ ላይ ደግሞ የአርበኛ ዘመነ ካሴ ስም ሲጠራ ውሏል። ዝርዝር ፋኖን የተመለከቱ መረጃዎችን ይዘናል። ኤርትራ ከብልጽግና ጋር የገባችውን ፍጥጫ በሚመለከት በአንድ መድረክ ላይ የቀረበው ትንታኔ አሳሳች፣ ሚዛናዊነት የጎደለውና ፖለቲካዊ ዓላማ ያለው ነው ስትል ተቃውማለች። የዩጋንዳ ተቃዋሚና የምርጫ ተፎካካሪ የነበረውን የተቃዋሚ ፓርቲ ፕሬዝዳንታዊ እጁን እንዲሰጥ የአገሪቱ ጦር መሪ የሙሴቬኒ ልጅ አስጠንቅቀዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የጡት መግለጫ የአመራር ምደባውን መክረንበት የተከወነ ነው አሉ። አንጋፋዎቹና አርበኛ ደረጀ በላይና አርበኛ ሰለሞን አጣናው እንዲሁም ሌሎች የጎንደር ጠቅላይ ግዛት እዝ አመራሮች የአማራ ፋኖ ብሔራዊ ንቅናቄ አፋብን መመስረቱን አስመልክተው መልእክት አስተላልፈዋል። በአፋብን መመስረት ከፍተኛ ደስታ እንደተሰማው በመግለጫው ላይ ገለጸው የአፋብን የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አዛዥ አርበኛ ደረጀ በላይ የድርጅት አመራር ብለን የመረጥናቸው ያለምንም ሽኩቻና ሴራ ነው ሲል ገልጸዋል። አርበኛው በድርጅቱ ውስጥ ሆነን በጠቅላይ ግዛታችን ያለውን ጦር እየመራን እንቀጥላለን ሲል አብራርተዋል። ቅር የተሰኛችሁ ሰዎች ቅር እንዳይላችሁ አሳስባለሁ ያለው አርበኛ ደረጀ ሁሉንም ነገር ተነጋግረን ተማምነን ነው አንድነቱን የፈጠር ነው ብሏል። እኛ አንድ እንደሆነ ሁሉ በውጭም ያላችሁ የትግላችን ደጋፊዎች አንድ ላይ ሆናችሁ እንድትታገሉ እንፈልጋለን ሲል ገልጸዋል። የአማራ ፋኖ አንድ ባለመሆኑ ሁሉም ለአንድነት ሲጓጓ የነበረው አንድነት በመዘግየቱ ብዙ ችግር ገጥሞና ነበር። አሁን ግን በሁሉም ጉጉት አንድነቱ መጥቷል። እንኳን ደስ አላችሁ፣ እንኳን ደስ አለን። እኛ የአማራ ፋኖ ብሔራዊ ንቅናቄ ድርጅት ስንሰይም ድርጅታችን መነሻችን አማራ መድረሻችን ኢትዮጵያ ብለን ያቆምነው ድርጅት መሪ አስቀምጠንለታል። መሪዎቻችን በልካቸው በልኩ በየጠቅላይ ግዛቱ በአራቱ ግዛቶች ገምግመን መርጠን ወስደን የድርጅት አመራር እንዲሆኑ አድርገን መርጠናል። በሁላችንም የተግባባ ድምጽ መርጠናቸው እንዲመሩን አስቀምጠናል። ብሔራዊ ንቅናቄ የድርጅት አመራር ብለን የመረጥናቸው አስበንባቸው ገምግመናቸው ይሆናሉ ብለን እስከመረጥነ ያለምንም ሽኩቻ ያለምንም ሴራ የመረጥናቸው መሆናችን ለማሳወቅ እፈልጋለሁ። ይሄ ሁላችንም የአማራ ብሔራዊ ንቅናቄ ድርጅት ሁላችንም አይደለም ይዘው ግማሻችን ጠቅላይ ግዛታችን ላይ ደግሞ መሪዎች ነን። መሪዎች አይደለንም ሳይሆን መሪዎች ነን። ሰራዊት ምንመራ ፖለቲካዊና ወታደራዊ ምንመራ መሪዎች በልካችንም ደግሞ ተቀምጠናል። ተግባብተን እንጂ ሳንግባባ እንዳልሆነ በውስጥም በውጭም ያለ ህዝባችን ሊያረጋግጥልን እንፈልጋለን። ስለዚህ ይሄ ስልጣናችን የሁላችንም ወታደሩ ሰራዊቱ ተዋጊውም ስልጣን አለው፣ ኃላፊነት አለው። ሲታገል በልኩ ኃላፊነት አለው። ሁሉም ኃላፊ ነው። እንደ ድርጅት የድርጅት መሪ አለ፣ እንደ ግዛት በጠቅላይ ግዛቱ የወታደሩም የፖለቲካው መሪ አለው እና ሁሉም በልኩ ኃላፊነት አለው። ቅር የተሰኛችሁ ሰዎች ቅር እንዳይላችሁ ማሳሰብ ፈልጋለሁ። ተግባብተን ያደረግነው እንጂ ሳንግባባ የሆነ ነገር አይደለም። ሴራ ተንኮል የለውም። ሴራ ተንኮልን ገምግመን አልፈናል። የጎዳነው ሆኖን አግኝተናል። አንድ በነበርነ ሰዓት በጀመርነው ሰዓት ጠላትን አሸንፈን ህዝባችን አስደስተን ነበር። አንድ ሳንሆን ደግሞ በተከፋፈልንበት እድሜና ጊዜ ደግሞ ህዝባችን አስቀይመናል፣ ራሳችንን ጎድተናል። ገምግመን አሁን ወደ አንድ ድርጅት ስንመጣ ደግሞ እናሸንፋለን። ስለዚህ ማንኛውም ቅርታ ሊገባው አይገባም። ውስጥ ላይ መሬት ላይ አንድ እንደሆን ነው ታጋዮቹ አንድ ስንሆን ህዝባችንም አንዱ ነው ያታግለናል። ታች መሬት ላይ ያለው ህዝባችን፣ ውጭ ያላችሁ ወገኖቻችን ደግሞ ትግሉን በበላይነት ምትደግፉን በሐሳብም በተለያየም ነገር ምትደግፉን ውጭ ላይ ያላችሁ የአማራ ብሔራዊ ንቅናቄ ደጋፊዎች የድርጅታችን የትግላችን ደጋፊዎች አንድ እንድትሆኑልን እንፈልጋለን። አንድ ሆናችሁ እንድታታግሉልን
በእኛ የተነሳ ተለያይታችሁ ነበር። በእኛ የተነሳ እንደኛ ከ2 ከ3 ከ4 ሆናችሁ ነበር። አሁን ግን መልእክታችን አንድ እንድትሆኑ በአንድ ምክር በአንድ ሐሳብ እንድትደግፉን እንፈልጋለን። አቡነ ማትያስ በጥምቀት በዓል አከባበር ላይ አለመገኘታቸውን ተከትሎ ከፕትርክናቸው ተነሱ በሚል ለተሰራጨው መረጃ ምላሽ ተሰጠ። በተለይ በበዓላት ወቅት በአካል ብቅ በማለት ቃለ ምዕዳንና ቡራኬ የሚሰጡት ለዓለም ጭምር የሚጸልዩት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በዘንድሮ በዓለ ጥምቀት ላይ አልተገኙም። ይህ ለምን እንደሆነ ቤተክርስቲያኗ ቀድማ በይፋ ያሳወቀችው ነገር የለም። ይህን ተከትሎ ምዕመናን አባታችን የትገቡ ቡራኬያቸውን እየጠበቅን ነበር፣ ምን ሆነው ነው? ለምን በግልጽ አይነገረንም? የሚል ጭንቀት አዘል ጥያቄ በስፋት እያቀረቡ ናቸው። በጉዳዩ የተጨነቁ አንዳንዶቹ ብፁዕ አባታችን የጠፉብን በደህና እንደሆነ ተስፋ እናደርጋለን፣ ልዑል እግዚአብሔር ይጠብቅልን ሲሉ፣ አንዳንዶቹ ደግሞ ብፁዕነታቸው ከፕትርክናቸው ተነስተዋል፣ ለምን ይህ ሆነ ብለው እስከ መጠየቅ ደርሰዋል። ቲግቫ ኢትዮጵያ ብፁዕነታቸው በዘንድሮ ጥምቀት በዓል ተገኝተው ለሕዝቡ የተለመደውን ቡራኬ ያልሰጡት ምን ሆነው ነው ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የጠየቀ ሲሆን ስማቸው እንዲገለጽ ያልፈለጉ አንድ የቤተክርስቲያኗ የስራ ኃላፊ በበዓሉ ያልተገኙት ወድቀው አደጋ ደርሶባቸው መሆኑን ገልጸዋል። ቅዱስነታቸው በዘንድሮው ጥምቀት በዓል አልተገኙም። ይህም የጤና ጉዳይን ተከትሎ የመጣ ነው። በሙሉ አቅም ምዕመናንን መባረክ ስለሚጠበቅባቸው ያንን ለማድረግ የሚያስችል የጤና ሁኔታ ላይ አይደለም ያሉት ሲሉ አንዳንድ የስራ ኃላፊ በቅርበት የማውቀው ያሉትን ተናግረዋል። በዚህም